ሰዎች ስላንተ ያላቸው አነስተኛ ግምት ወይም ደግሞ አሁን ባለበት የቅጥር ስራ አንተ ዝቅ አድርገው ስላዩ ብቻ ዋጋ እንደሌላ አምነህ ተቀበላል። በውስጥ ያለውን ወርቅ ሳታውቅ ራስን በፍጹም ልታሳንስ አይገባም። እስኪ ይህችን አንድ ታሪክ በደንብ አዳምጠኝ። በአንድ ጥንታዊ ገዳም ውስጥ ለብዙ ዘመናት የቆየ አንድ ትልቅ ከጭቃ ሐውልት የተሰራ ሐውልት ነበር። መነኮሳቱ ሁሉ ምስሉን ልክ እንደ ተራ የጭቃ ሐውልት እየተመለከቱት ነበር የሚያዩት የነበረው ማለት ነው። ታዲያ አንድ ቀን ግን ከፍተኛ የሆነ ድርቅ መጥቶ ሐውልቱ ላይ ያለው ጭቃ መሰነጣጠቅ ይጀምራል። አንድ ወጣት መነኩሴም ስንጥቁን በትኩረት ሲመለከተው ከጭቃው ስር የሆነ የሚያንጸባርቅ ነገር እንዳለ ይመለከታል ማለት ነው። መዶሻውን ይዞ ይመጣና የውጩን የደረቀ ጭቃ ቀስ በቀስ እየመታ ሲያነሳው በውስጡ የነበረው ሐውልት ሙሉ በሙሉ ከንጹህ ወርቅ የተሰራ እጅግ ውድ ሐውልት ሆኖ ይገኛል ማለት ነው። ያም ሐውልት ታዲያ ከዘመናት በፊት ወራሪዎች እንዳይወስዱት ለማዳን ሲባል በጭቃ ተሸፍኖ ነበር የኖረው። ወዳጄ ብዙዎቻችን ያደግንበት ማህበረሰብ የቤተሰብ አቅም ወይም ደግሞ ካለፈው ህይወት የመጣው ፍርሃት ልክ እንደዚህ ጭቃ ሸፍኖ ሊሆን ይችላል። ሰዎች የሚያዩት ያንን ውጭ የጭቃን ብቻ ነው። ነገር ግን በውስጥ ፈጣሪ ያስቀመጠው ታላቅ የወርቅ ማንነት አለ። ፈተናዎች የሚመጡት ያንን የውጭ ጭቃን ሰብረው በውስጥ ያለውን አቅም ሊያወጡት ሲሞክሩ ነው። በውስጥ ያለውን ወርቅ በሚገባ አመነው። ቪዲዮ ከተመቻችሁ ፎሎ ማድረግ እንዳይረሱ።